እሺ በድጋሚ መጥቻለሁ። ሁለተኛ የችግሮቻችን ምንጭ ያው የመጀመሪያውን የተናገርነው የዛር ወይም የዘር እንደምንለው ነው። መጽሐፍ ቅዱሳዊ ማስረጃ አለው። ጌታችን በመጽሐፍ አንድ ጊዜ ደቀ መዛሙርቱ የሆነ መንፈስ ማውጣት ከበዳቸው። አንድ አባት ልጁን ይዞ መጣ ለደቀ መዛሙርቱና ልጄ አባጋንት ተይዞ እየተሰቃየብኝ ነውና አውጡልኝ አላቸው። አልቻሉም። ቢሉት ቢሰሩት ሊወጣላቸው አልቻለም። ከዛ ጌታ ካለበት ቦታ መጣ። ወደ ተራራ ላይ ነበር ለብቻው ፈቀቅ ብሎ ሲመጣ እንደዚህ አይነት ሁኔታ ውስጥ ገብተው አገኛቸው። ከዛ ምን ሆኖ ነው ምናምን ሲል አባትየው ያው ከልጅነቱ ጀምሮ ነው እሳት ላይ ይጥለዋል፣ ውሃ ላይ ይጥለዋል፣ እንደዚህ ያደረገ ያስቸግረዋል ብሎ አለው። ሲለው ጌታ ምንድነው ያለው? እንዲህ ያለው ዘመድ ያለ ጾምና ያለ ጸሎት አይወጣም ማለት ሲናገር መጽሐፉ ላይ ሲጻፍ ጌታ የሚናገረው ነገር እያንዳንዱ ላይ ትኩረት አድርገን ካልሰማን፣ ካላነበብን ወይም ደግሞ ካልተማርን እንዲሁ ጸጥ ብለን የምናልፈው ከሆነ በጣም ብዙ እንሸወዳለን። ግን ትኩረት ሰጥተን ጌታም ተናግሯል። እኔ የምናገረው ቃል መንፈስም ነው ሕይወትም ነው ብሏል። ስለዚህ የሚናገረው ቃል ተራ ቃል አይደለም፣ የጌታ ቃል እና እንዲህ ያለው ዘመድ ነው ያለው። እንዲህ ያለው ዘመድ ማለት ነው ዘመድ ሆኖታል። መንፈሱ ከራሱ ጋር ከልጁ ጋር ተዛምዶ ቁጭ ብሏል። በምን በኩል ነው ዘመድ የሚሆነው? በዘሩ፣ በእናቱ፣ በአባቱ፣ በአያቱ፣ በዘር ማንዘሩ ማለት ነው። እና እንደ ያለው ዘመድ ያለው ጾምና ያለ ጸሎት አይወጣም አለ። ገስጾ ግን አስወጣው ጌታ። እና ይሄ የዘር መንፈስ ነው። ሌላው በዘር የሚመጣ መንፈስ በኦሪትም ላይ የያዕቆብ ሚስት ራሄል የላባን ተራፊም ወይም ጣዖት ሰርቃ ደብቃ ወጥታ ነበረ። ታሪኩን ማንበብ እንችላለን። እና ከዛ በኋላ ላባ ሲፈልግ ተራፊሙን አጣው። ያዕቆብን ወደ ሀገር ሄድ ብሎ ሸኝቶት ያዕቆብ ከከብቶቹ ጋራ ከእረኞቹ ጋር ከበጎቹ ጋራ ሚስቱን፣ ልጆቹን፣ ቤተሰቡን ይዞ እየወጣ ነበር። ከዛ ላባ ከሸኘው በኋላ ወደ ቤቱ ሲመለስ ጣዖቱን ያጠዋል። ተራፊም ይባላል። ሲያጣው ቢፈልግ የለም። ከዛ ለያዕቆብ ሄደና ጠየቀው፣ ተራፊሜ ጠፍቷል ጣዖቴ እና ማን የወሰደው አለ። ያዕቆብ ደግሞ እኛ አልወሰድንም፣ እውነት ነው እምልልሃለሁ ከኛ ውስጥ ይሄ ነገር የተገኘበት ቢኖር እሱ የሞት ልጅ ነው አለ። በቃ ሰይጣን እንኳን ይችን ሰምቶ እንዲያው ነው የሞት ልጅ ነው ብሎ ያዕቆብ ሲናገር ላባ መፈተሽ ጀመረ። ሲፈትሽ ሊያገኝ አልቻለም። ራሄል የያዘችው ቋጠሮ ላይ ሊፈትሽ ሲል ራሄል ደግሞ ቋጠሮዋ ላይ ቁጭ ብላበት ነበር ላይ እና ተነሺ ሊፈትሽ ሲላት አይ እኔ የሴቶች ግዳጅ ላይ ነኝ፣ በዘመኑ ቋንቋ የወር አበባ እንደምንለው ማለት እዛ ላይ ነኝ እና ስለዚህ እንትን አትድፈረኝ፣ አታስነሳኝ አለችው። ተዋት እሺ አላት። ሄዱ። ከዛ በኋላ ሲሄዱ መጨረሻ ላይ ለካ ራሄል የያዘችው ቋጠሮ ውስጥ ነው የዛ የአጎቷ ጣዖት ያለው ማለት ነው። እና ራሄል ምድረ ከነአን ሳትገባ እዛ መንገድ ላይ ነው አርግዛ ነበር የመጣችው። መንገድ ላይ በምጥ ምክንያት ሞተች። ያዕቆብም ብሎ ተናግሮ ነበር፣ የሞት ልጅ ነው እንደዚህ የሚያደርግ ብሎ ነበረ። ሞተች። እሷ ብቻ አልሞተችም። ልጅም ስትወልድ ደግሞ ልጇ ስሙን ቤን ኦኒ አለችው። የሞት ልጅ ማለት ነው። ቤን ኦን ነው የመጀመሪያ ስሙ። ከዛ ነው ያዕቆብ ስሙን ቀይሮ ቢንያም ያለው እንጂ ቤን ኦኒ ነው የሚባለው። ቤን ኦኒ ማለት የሞት ልጅ ማለት ነው። አሁን ከዛ ጀምሮ የቢንያም ነገድ ማለት ነው። ያዕቆብ 12 ልጆች አሉት። እያንዳንዱ ልጆቹ በእስራኤል ውስጥ የነገድ ልጆች ናቸው። የይሁዳ ነገድ አለ፣ የሌዊ ነገድ አለ፣ የይሳኮር ነገድ አለ፣ የቢንያም ነገድ አለ። የቢንያም ነገድ ከሁሉም አስቸጋሪው ነገድ እሱ። ለምን? በእናቱ በኩል የመጣ የጣዖት መንፈስ ነበር፣ የዘር መንፈስ እና ብዙ ቦታ ብታዩ የቢንያም መንፈስ የእስራኤልን ሕዝብ ሲፈትነው ነበር። ወደ ዝርዝር ውስጥ አልገባም እንጂ የቢንያም ልጆች ብዙ ናቸው። ሳኦል የቢንያም ነገድ ነው። ብንያማዊው ሳኦል ነው የሚለው። ብንያማዊ እያለ የሚጠራቸው ብዙ ሰዎች አሉ መጽሐፍ ቅዱስ ውስጥ እና ጥፋታቸውን ስታዩ መሰረታዊ ነው፣ ከስር ነው ማለት ነው። ከአባታቸው ከዘራቸው የመጣ ነው ማለት ነው። እና የዛር መንፈስ የሚባለው እንደዚህ ነው። ሁለተኛው ደግሞ ከተወለዱ በኋላ የሚይዛቸው ነው። ለምሳሌ በሀገራችን የተለመደው በጣም መጥፎ ባህል ሰው ከተወለደ በኋላ ክርስትና እንደሚነሳ ሁሉ ዲያብሎስም ልጅ ከተወለደ በኋላ ወደ እሱ እንዲመጡለት የራሱ መንገድ አዘጋጅቷል። ከዛ መካከል አንዱ አመቺሳ የሚባል። አመቺሳ ማለት ወስዶ ለጣዖት ማስታቀፍ ማለት፣ ለጠንቋይ ማስታቀፍ ማለት።
እና ክርስትና ከመነሳታቸው በፊት ወስደው ለጠንቋይ ያስታቅፋሉ። ሁላችንም ራሳችን ልንመረምር ይገባል። ቤተሰቦች ካሉን ደውለን ልንጠይቃቸው ይገባል። አብረንም ካለን እዛው ልንጠይቃቸው ይገባል። እኔ ከተወለድኩ በኋላ ለአመቺሳ ሰጥታችሁኛል ብሎ መጠየቅ ያስፈልጋል። እና የችግራችን ምንጭ እሱ ነው። እንደዛ የተሰጠ ልጅ ሰላም የለውም። ራስን አጥፋ ነው የሚለው። ሰላቢ መንፈስ በላዩ ላይ ያለ ገንዘብ የሚባል አይበረክትለት። ተሰዶ ወጥቶ ለራሱ አይሆን፣ ለቤተሰብ አይሆን፣ ለሰው አይሆን፣ አገር ቤት ኖሮ ከቤተሰብ ጋር መስማማት የለ፣ በር ዘግቶ ለብቻ ማበድ ነው። ሲወጡ ከሰው መጣላት ነው። ሰላም አይሰጥም። እንደ ሀገር ትርምስምስ ውስጥ የከተተን በብዛት ቢታይ ለጣዖት የታቀፉ ልጆች ናቸው ፈተና የሚፈጥሩ እና የዛር ልጆች ክፉ ዛር መንፈስ የተጠናወተው ሰው ነው። ሰው ለመግደል ምንም ርህራሄ የለውም፣ ምን አዘኔታ የለውም። እንደሚነገረው እንደ ሙዝ መላጥ ነው የሚያዩት ሰው መግደል። ምንድነው ይሄ እንደዚህ የሚያደርገው? የዛሩ መንፈስ ማለት እና ሁለተኛው ደግሞ እንደዚህ ከተወለድን በኋላ የሚመጡ ማለት ነው። በልጅነታችን እናት አባታችን ወስደው የሚያደርጉት ለጣዖት ለጠንቋይ ጋር እየሄዱ እንደዚህ እድላችንን የሚያስነብቡ በየቡናው በየሲኒ እያስገለበጡ የሚያሳዩ በጣም ሀገራችን አሁን እንደዚህ ሲታይ ቀላል ይመስላል እንጂ በየጓዳችን በየቤታችን ሁላችንም ውስጥ ያለ ፈተና ነው። ማንም ሰው ዞር ብሎ ቢያይ ይሄ ነው በየቤታችን ያለው። ያደግንበት ይሄ ነው። ማን ነው ከእንደዚህ አይነት ነገር ነፃ ሆኖ ያደገ? እስቲ ራሱን እኔ ነኝ ይበል። ጨሌ የሌለበት ጠንቋይ ጋር ማትሄድ እናቱ አባቱ የማይካድሙ ቡና ስር የማይለማመኑ ማንም ሰው የለም። እና ይሄ በጣም መሰረታዊ የችግራችን ምንጭ ነው። ዛሬ አሁን ላለንበት ምንድነው እየሆንኩ ያለሁት ብለን የምንል ሰዎች ወደ ኋላ ተመልሰን ይሄ ነው ችግራችን። መፍትሄውን መጨረሻ ላይ ስለምናየው ነው አሁን ስለ ችግሩ ብቻ ማነሳውና ችግር ብቻ ሲነገር ምንድነው ታዲያ እንዳንል ነው። ችግርን ማወቅ የመፍትሄ 50% ነው ይባላል እና የመፍትሄው ግማሽ አካል ነው። ለዛ ነው ሁለተኛው ይሄ ነው። ከተወለድን በኋላ እኛ በማናውቀው መንገድ ቤተሰቦቻችን ቤት ውስጥ የሚያደርጉት ሪቹዋል አክሽን፣ ይሄ ባዕድ አምልኮ ነገር ቤት ውስጥ የሚደረገው ነገር ያስለክፈናል፣ ያስመታናል እኛን ማለት ነው። ሶስተኛውና የመጨረሻው ነፍስ አውቀን በራሳችን መኖር ከጀመርን በኋላ ራሳችንን አሳልፈን የምንሰጠው ነገር ለኃጢአት ለበደል፣ በዛ ምክንያት ደግሞ የኛ በገዛ ፈቃዳችን የምንስበው የክፉ መንፈስ አለ፣ ጠላት አለ። ያ ደግሞ በሶስተኛ ደረጃ እንክርዳዱን በውስጣችን ይዘራብናል ማለት ነው። እና በእነዚህ በሶስቱ መሰረታዊ ምክንያቶች መሰረት ህይወታችን ይመሰቃቀላል። አሁን ላለንበት ነገር መፍትሄ አልባ የሆነ የመሰለ ህይወት እንኖራለን ማለት ነው። እና መፍትሄ አለው። መፍትሄው በጣም ቀላል ነው። መፍትሄውን ከመነጋገራችን በፊት ግን ችግራችንን ማወቅ መጣም ስላለብን ነው ችግሮቻችን ብዬ ያነሳሁት። እና አሁንም ወደ ኋላ ዞር ብለን እንይ። ስራ እየሰራን በስራ ቦታ ምንም ነገር ሰላም ያጣን ሰዎች፣ ባል አግብተን ሚስት አግብተን በትዳራችን ሰላም ያጣን ሰዎች፣ በስራችን ሰላም ያጣን ሰዎች፣ በልጆቻችን ሰላም ያጣን ሰዎች፣ በመውጣት በመግባታችን ጠላት የበዛብን ሰዎች፣ ይሄ ሁሉ ነገር ከየት መጣ ብለን ራሳችን ስንመረምር የጓደኛችን ጸባይ መለወጥ አይደለም፣ ወይ የባላችን ወይ የሚስታችን ጸባይ መለወጥ አይደለም። መጀመሪያ ውስጣችን ያለ አብሮን የመጣ የዛሩም የቤተሰቦቻችን የመጣው በራሳችን በገዛችን ያስገባናቸው መናፍስቶች የሚበጠብጡት ብጥብጥ ነው አሁን ለህይወታችን መስቀልቀል እንደዚህ ዋጋ እያስከፈለን ያለው። ስለዚህ መጀመሪያ ያንን እንወቀው፣ እንመርምር። የት ጋ ነው ችግር የተፈጠረ የነበረው? በቤተሰቦቻችን ደውለን እንጠይቅ፣ ቤተሰቦቻችንን ቀርበን እናናግራቸው። እንዴት ነበር ያደግ ነው? ምን ነበር የተፈጠረው? ስታሳድጉን ምን ነበረ እንበል። ከዛ በኋላ ዛሬ ደግሞ ያለንበትን ህይወት እንመርምረው። ይሄንን ቁጭ ብለን ወረቀት ይዘን ችግሮቻችንን መጀመሪያ ደርድረን እንያቸው፣ እንጻፋቸው፣ እንመዝግባቸው። ከዛ በኋላ መፍትሄው ምንድነው ብለን ደግሞ እንመጣለን። ከዛ ለመፍትሄው ደግሞ ቀላል ነው። እኛ አሁን የሚታገለን መንፈስ ወደኛ መጥቶ ሲዋጋን ላላሸንፈው እችላለሁ ብሎ ነው ተስፋ ቆርጦ ነው የሚመጣው። ተስፋ የለውም። እኛ ግን እሱን ልንዋጋ ስንነሳ ድል እንደምናደርግ እርግጠኛ ሆነን ነው የምንነሳው። የድል አድራጊው የፈጣሪያችን የኢየሱስ ክርስቶስ ልጆች ነን፣ የንጉስ ልጆች ነን። እኛ ድል በእጃችን ነው ያለው። ድል በእጃችን እያለ ዲያብሎስ የሚጠራጠረውን ጥርጥር እኛ ውስጥ አለ። እሱ እንደማያሸንፈን እያወቀ ለሞክር ብሎ ነው እኛ ጋር መጥቶ የሚዋጋው። እኛ ደግሞ ማሸነፍ የድል አድራጊ ልጆች ሆነን
ተስፋ ቆርጠን ነው የምንዋጋው እና ተስፋችንን ይዘን